እንዴት ነህ? እንኳን ደህና ቆየሽ። እንዴት ነህ? ዌልካም ወደ ቴምር ሪል ስቴት። ቴምር ሪል ስቴት እኔ እኮ የሚበላው ነው እያሳየኋቸው የመጣሁት። ትልቁ ወደ ዋናው እንኳን ወደ ቴምር ሪል ስቴት በደህና መጣችሁ። ኢኩ አስተዋውቂልን ራስሽን። መልካም ኢክራም ጌታቸው እባላለሁኝ። በቴምር ሪል ስቴት የሽያጭ አማካሪ ነኝ። ምንድነው የምታሳየን ዛሬ? በጣም በቃ ትልቅ ነገር ነው። ትልቅ እንግዶች ነው ይዤ የመጣሁት። በማራኪው በመላው ዓለም የሚመለከቱ ተመልካቾች ሰው ያምኑናል እኛንና የሆነ ደግሞ ታማኝ የሆነ በጣም ምርጥ የሆነ ነገር እንድታሳየን ነው እንግዲህ ይዘን የመጣ ነው። ትክክለኛ ቦታ ላይ ይዛችሁ የመጣው ታማኝ ድርጅት በጣም ለወጣቱ ጥሩ ነገር ይዞ የመጣ ሰርፕራይዝ ይዞ የመጣ ድርጅት ነው። ሶ ከካምፓኒያችንን በትንሹም እንየውና ከመጎብኘት እንጀምር። ቢልዲንጋችን ይሄ ሙሉ ሄድ ኦፊሳችን ነው። ዋው ሰርቪስ ላይ ነው የሚገኘው። ይሄ የምታየው እንግዲህ ካስተመር የምንቀበልበት ኦፊስ ነው። ካስተመር ተቀብለን ብናስተናግድበት ማለት ነው። ኦልሞስት ከ200 በላይ ሰራተኞች አሉ እዚህ ድርጅት ላይ በማርኬቲንግ ብቻ። ማርኬቲንግ ብቻ ማለት ነው። በደንብ እየሸጣችሁ ነው ማለት? በደንብ ስፔሻሊ ደግሞ ዋጋው እኛ አፎርዴብል የሆነ ዋጋ ስለሆነ ቴምር ይዞ የሚመጣው ብዙ ጊዜ ግን ሁሉም እኮ ነው እንደዛ የሚለው። አክቹዋሊ ነው የኛ ግን አብዛኛው እንደዛ ነው የሚለው። አፎርዴብል፣ ታማኝ፣ በጣም ምርጥ ዋጋ፣ ምርጥ ቤት፣ ምርጥ ሎኬሽን የሁሉም ሪል ስቴቶች አብዛኛው የሁሉም አይ ዶንት ኖ ለምሳሌ ግን የአብዛኛው ሪል ስቴቶች ማስታወቂያ በዛ መንገድ ነው። አንተ ትፈርዳለህ እንግዲህ ከዛ ተመልካቹም ይፈርዳል። የቴምር የምር አፎርዴብል ነው ወይ የሚለው ተመልካቹም ይፈርዳል። ለነሱን ቶ እስኪ ቀጣይ ያለውን ነገር ዲቴል እንነግራቸውና እውነት አፎርዴብል ነው ወይ የሚለው ለነሱ እንተዋለን። ይሄ ካስተመር የምንቀበልበት ኦፊሳችን ነው። እንደምታየው እንግዲህ በጣም ብዙ ሰው አለ፣ ካስተመሮች አሉ። በጣም ጆይን እያደረጉ ነው። እየገዙ ነው። በደንብ እየገዙ ነው። እውነት ሰው በጣም ብዙ ነገር ነው የምንዋረው። ተመልካቾቻችን ብዙ ጊዜ ስለ ሪል ስቴት ሲነሳ የሚያሳስባቸው ደጋግሞ የሚጠይቋቸው በጣም በርካታ ጥያቄዎች አሉና ዛሬ እንግዲህ ስለ ሪል ስቴት ማወቅ የምትፈልጉትን ትክክለኛውን ጥያቄ እናንተን ጥያቄ ጭምር ይዤ የመጣሁት ሰው እሱን ነገር በደንብ ቁጭ ብለን እንጨዋወታለን። ከዛ በኋላ ደግሞ የት ነው የሚገነቡት፣ ቦታዎቹ የት ናቸው የሚለውና ከነ አማራጩ ከነ ዋጋው ከነ ሎኬሽን ኤቭሪቲንግ ዝርዝር አድርገን እነግራችኋለን። በደንብ አብራችን ቆዩ። እሺ እኮ አሁን ያለነው ፈርስት ፍሎር ላይ ነው። ይሄ የድርጅቱ የማኔጅመንት ሙሉ ማኔጅመንት ኦፊስ ማለት ነው። ሲኢኦ አለ፣ ዳይሬክተር አለ፣ ማርኬቲንግ ማናጀሮች አሉ። ሶ ይሄ ፈርስት ፍሎር ሙሉ የማኔጅመንት ኦፊሳችን ነው። አሁን ደግሞ ወደ ላይኛው እንሂድና ጉብኝታችን እንደቀጠለ ነው። ወደድከው ግን ቢሮአችን ነው በጣም እውነት። አሁን ደግሞ ጊዜ ሁለተኛ ፍሎር ላይ ነው ያለነው። ይሄ ሁሉ ሰው ሴልስ ቲም ነው፣ ማርኬቲንግ ሴልስ ቲም የሽያጭ ባለሙያዎቻችን ሙሉ ሁለተኛ ፍሎር ላይ የሚገኙት እነሱ ናቸው ማለት ነው። ተአምር የሚፈጠርበት ተአምር። ይሄ ማለት ትልቁ ዋናው የድርጅታችን ዋናው ምንድነው? ለአንድ ሪል ስቴት ኮንስትራክሽን ማለት ኮንስትራክሽን። ይሄ ኮንስትራክሽን ኦፊሳችን ነው። በጣም በስራው በኮንስትራክሽን ላይ በጣም ትልቅ ልምድ ያላቸው አንጋፋ የሚባሉ ሰራተኞችን የያዘ ኮንስትራክሽን ኦፊሳችን ነው ማለት ነው። ኮንስትራክሽን ደንበኞች ላይ አሁን እንዳልኩ ነው፣ ቅድም ቢመጡ ሲሆን ማርኬቲንግ ማናጀሩን ማግኘት ይችላሉ እንዳልኩ። ቢሮ ላይ ሲመጡ ደግሞ ኮንስትራክሽን ጥራቱን በተመለከተ በምን አይነት ማቴሪያል ነው የሚገነባው፣ ኢቭን ዲዛይን የሚፈልግ የሆነ መቀየር የሚፈልግ ሰው አርኪቴክቸራል ኦፊሱም እዚህ ስለሆነ ቀጥታ እዚሁ መጥቶ ሊያገኛቸው ይችላል ማለት ነው። ሰው ባጭሩ ቴምር ሪል ስቴት ምን ይመስላል የሚለውን እኮ ጎበኘ ነው። በጣም አሪፍ። እንቀመጥና ወደዛ ነው የምንሄደው። እንግዲህ ቢሮአችን ይሄን ይመስላል። ዋው ቢሮ ይሄን ይመስላል። ሲያምር። አመሰግናለሁ በድጋሚ ቴምሮች። ቴምር እኔ የሚበላውን ቴምር ነው የማውቀው፣ ተመልካቾች የሚያውቁት። ምናልባት እንግዲህ አዲስ ለሚሰሙ ሰዎች ስለዚህ ድርጅት ለምን ቴምር ተባለ? ሜቢ አብዛኛው ሰው አውቀውን ብዬ የማስበው ቴምር ሩቱ በጣም ስትሮንግ ነው። ይሄ ስሩ በጣም ስትሮንግ ነው። ከልጅ ልጅ የሚተላለፍ ሴንቸሪ የሚተላለፍ ነው። እንደ አዲስ እያበቀለ እውነት የሚሞት አይነት ዛፍ አይደለም።
ኦኬ ከልጅ ልጅ ልጅ እየተላለፈ የሚመጣ ነውና እሺ እኛም እንደዛ ነን ስትሮንግ የሆነ ሩት ነው ያለን በጣም ዌል ኦርጋናይዝድ የሆነ ካምፓኒ ነው ለልጅ ልጅ የሚተላለፍ ነው ልክ እንደ ቴምር ዛፉ የኛ ፕሮዳክት ለልጅ ልጅ የሚተላለፍ ፕሮዳክት ነው ቴምር ራሱን ቴምር ሪል ስቴት ከመሆኑ በፊት ሌሎች ስራዎች እንደ ካምፓኒ ምን ስራዎች ላይ ነበራችሁ ቴምር ኖርማሊ ከሪል ስቴት ውጪ በኮንስትራክሽን ላይ 10 ዓመት ልምድ አለው ይሄ ማለት በኮንስትራክሽኑ 10 ዓመት በሪል ስቴቱ ግን ሪል ስቴት ኢንዱስትሪው ላይ ከገባ የ7 ዓመት ልምድ አለ እንዴት ነው 7 ዓመቱ እንዴት ነበር 7 ዓመት አሪፍ ቆይታ ነበረ ኦልሞስት 6 ፕሮጀክቶችን ዴሊቨር አድርገናል እንያቸው ከዚህ በፊት ዴሊቨሪ የተደረጉ ናቸው እነዚህ ሰርተን ያስረከብ ነው አሁን እዚህ ሰው ያለባቸው ያለባቸው ይሄ አጣና ተራ ነው ፎይታ ጀርባ አለ ይሄኛው አያት ሳይት ሜቢ የምታውቀው ከሆነ አያት አደባባይ ወደ ጣፎ የሚወስደው ላይ ሰርተን ያስረከብነው ህንፃ ነው ኦሬዲ ገብተውበታል እውነት እነዚህ ሁለቱ ሳይቶች ለዋጫሉ መንገድ ኦሬዲ ዴሊቨር ናቸው ይሄኛው እንደውም 2 ዓመት አልፎታል ኦኬ ተረከበው እየኖሩበት ነው ላፍቶ ላይ ያለን ሌላኛው ሳይታችን ላፍቶ ላይ ሌላኛው ደግሞ 4 ኪሎ ላይ ማለት ነው እነዚህ 6 ፕሮጀክቶች እንግዲህ ሰርተን ያስረከብናቸው which means ከ340 በላይ አባወራዎችን በ7 ዓመት ውስጥ የቤት ባለቤት ያደረገ ድርጅት ነው ሰው ጋር ያለው ፊድባክ እምነቱ አጠቃላይ ፊድባኩ እንዴት ነበር ቴምር ትረስት ኢሹ ዴሊቨሪ ኢሹ አልተነሳበትም እስካሁን ባስረከብናቸው ፕሮጀክቶች በሰራናቸው ኦን ታይም ባልነው ታይም ጥራቱን በጠበቀ መልኩ በላቀ ፍጥነት ሰርተን አስረክበናል አንድ ሪል ስቴት ከሌላው ሪል ስቴት የሚለይባቸው በጣም መሰረታዊ የሆኑ ወይ ደግሞ የተለያዩ መለያ መንገዶች ይኖሩታል ያስባለሁ ለየት የሚያደርገው ከሌላው ሪል ስቴት በዚህ ነገሮች የሚባል ነገር የሚጠቀሳሉ ለወጣት ነው ቴምር የሚገነባው ለወጣት ገና ለሚያድግ ወጣት እውነት ቴምር ለኛ ነው ለናንተ ለኔ ተፍተፍ ያለ ነው ቴምር ምንድነው ከሌሎቹ አዲስ አበባ ላይ ካሉ ሪል ስቴቶች ለየት የሚያደርገው ወጣቱ እንዲገዛ አድርጎ ነው ፕሮዳክት ይዞ የሚመጣው ቴምር ምንድነው ማርኬቱ ላይ በደንብ እንደዚህ መግባት የሚቻለው ህብረተሰቡ ዘንድ ቶሎ አክሴፕታንስን እንዲያገኝ ያደረገው ቴምር በቃ ወጣቱ እንዲገዛው ዋይ ኖት ለምን ሀብታም ሰው ብቻ ይገዛዋል ገና እየሰራ ያለ እየለፋ ያለ እየሮጠ ያለ ወጣት ህልሙን ቢውልድ ማድረግ የሚፈልግ ወጣት ኢዝሊ እየከፈለ ቀስ እያለ ለምን የቤት ባለቤት አይሆንም በሚል አፎርዴብል የሆነ ዋጋ ፍሌክሲብል የሆነ አከፋፈል አሪፍ ሎኬሽን በጣም ፕራይም የሚባል ሎኬሽን ላይ አፓርትመንቶችን ይዞ የመጣውና ይሄ በጣም ኳሊቲው ነው የቴምር አሁን ለወጣት ሲባል አሁን እንግዲህ ብዙ ወጣት የሚመለከታ ይኖራልና ወጣት ስለሆኑ ብቻ የሚደረግላቸው ፌቨር አለ ለወጣቶች ብቻ ስለቀረበ ወይስ ምንድነው ለወጣት ያስባለው ምክንያት ለወጣት ያስባለው አከፋፈላችንና ዋጋችን ነው ኦኬ ሜቢ አሁን ዋጋውን ስናገር ካሬውን ስናገር ገዝተህም ልትሄድ ትችላለህ ማኔ እውነት ተመልካቾች ታግዙኛላችሁ እኔ ጋር ትንሽ ብር ገዝተህም ልትሄድ ትችላለህ ባይሆን ከሞሉልኝ አንቺ ታግዥኛለሽ እኔ አግዝሃለሁ እሺ ለወጣቶች ስለ እንዴት መሰለ ጊዜ አሁን ብዙ ጊዜ ሪል ስቴቶች ላይ የሚለመደው ይሄ ከፍ ያለ ቅድመ ክፍያ እሺ ከዛ ደግሞ የሆነ ተደራራቢ የሆነ ክፍያ ፕላስ ኢንፍሌሽን አለ ዶላሩ ይሄ ነገር አለ ሰፊ ካሬ ነው የሚለመደው እኛ ጋር ቀለል ያለ ካሬ ቀለል ያለ አከፋፈል ወጣቱ እዝሊ አሁን እጁ ላይ ያለውን ብር ከፍሎ ቀጣይ የሆነ ብር እንደሚቆጥብ ዲፖዚት የሚያደርግ አይነት ስሜት እንዲሰማ የሆነ ሰዓት ላይ ግን ፕሮፐርቲ ኦን አድርጎ ራሱን ከ2 ዓመት በኋላ ከ3 ዓመት በኋላ ቤት ገዝቶ የቤት ባለቤት ሆኖ ራሱን እንዲያገኘው ነው ሶ አከፋፈሉ ነው በቃ ለወጣቱ ዋጋና አከፋፈሉ ነው ፌቨር ትልቅ ፌቨር ብለን እናስቀምጠው እየገነባን ያለ ነው ኦኬ የሱቅ ቦታ የላቸውም ሙሉ በሙሉ እሱ ላይ አፓርትመንት ነው ያለው ባለ 2 እና ባለ 3 መኝታ አማራጮችን የያዘ አፓርትመንት ማለት ነው እሺ የዋጋው ሁኔታ ምን ይመስላል ዋጋው ፎር ዩር ሰርፕራይዝ በጣም የሚያስደስተው ነገር ዋጋው ነው በሚገርም ሁኔታ እዚህ ሎኬሽን ላይ ሳር ቤት ላይ የዲፕሎማቶች መንደር የሆነችው ኤሪያ ላይ ባለ 2 መኝታ አፓርትመንት 81 ካሬ በ5 ሚሊዮን 700 ሺህ ብር ነው የምርሽን ነው እውነት በጣም የሚገርም ዋጋ ነው ባለ 3 መኝታውን ደግሞ 139 ካሬ በ9.9 ሚሊዮን ብር ነው እየሸጥን ያለ ነው ሶ ባለ 2ቱን 5.7 ባለ 3ቱን ደግሞ 9 ሚሊዮን 900 ሺህ ብር
ከፍለው መግዛት ይችላሉ ደንበኞች 100% የሚከፍሉ ከሆነ ነው ይሄ ቀስ እያሉ የሚከፍሉ ከሆነ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላቸዋል በዛ መሰረት መክፈል ይችላሉ የሚገርምሽ ይሄ ዋጋ ኮንዶሚኒየም አይሸጥበት ዋጋ ነው እናውቀዋለን ከተማችን ላይ በርግጥ በዚህ ዋጋ ይገኛል ብዬ አላስብም እውነት ነው ኢቭን ወደ ጀሙ ወደ አያት ኮንዶሚኒየም ማታገኝበት ዋጋ ነው ሳር ቤት ነው ፕራይም ሎኬሽን ነው የብዙ ኤምባሲዎች መገኛ በዶላር ሬንት የሚደረግበት ቦታ ላይ በዚህ ዋጋ ነው እየሸጥን ያለ ነው ኦኬ አሁን የነገርሽኝ ዋጋ ግን 100% ብቻ ለሚከፍል ነው አዎ ቀስ እያለ ለሚከፍል ሰው ደግሞ ሌላ ዋጋ ሌላ ደግሞ ያከፋፈል መንገድ አዘጋጅተናል በ3 አመት እንዲከፍሉ ማለት ነው እሺ አሁን በሌላ አማራጭ የሚጠቀሙ ማለትም እናንተ ባስቀመጣችሁት ማለት ነው እንዴት ነው ያከፋፈል ሁኔታችሁ ኦኬ መልካም ሌላ ዋጋ እናወጣላቸውና አለ የወጣ ዋጋ 20% ከፍለው ቀሪውን በ3 አመት ከፋፍለ ነው ያለ ምንም ዋጋ ጭማሪ ያለ ምንም ኢንፍሌሽን ዶላር ከረንሲ ፊክስድ አማውንት የተቀመጠችውን ዋጋ የኮንስትራክሽን ማቴሪያል ጭማሪ እንኳን ቢጨምር ምንም አይነት ዋጋ ጭማሪ አናደርግባቸውም ያቺኑ አማውንት ለ3 አመት ያክል በግንባታው ኮንስትራክሽን ፕሮግረሱን እያዩ የከፈሉ ይሄዳሉ ማለት ነው ቤዝድ ኦን እንደዛ ነው ቤዝድ ኦን ኮንስትራክሽን ፕሮግረስ ነው የሚሆነው እሱ በፕሮግረስ ለሚከፍሉ ነው ይሄኛው ደግሞ 100% ለሚከፍል ሰው ነው ዋጋ ይሄኛው ዋጋ ያኛው በጣም ተጠቃሚ ይሆናል ማለት ነው 100% የሚከፍል ካሽ ላለው ሰው በጣም አድቫንቴጅስ ነው አፓርትመንቱን ግን በዚህ ዋጋ ሽጣችሁ ትገነቡታላችሁ የብዙ ሰው ጥያቄ ነው ይሄ የሚገርምሽ በተመሳሳይ የዛሬ አመት ልክ የዚህን ታይም ላይ እዚሁ ሳር ቤት አደባባዩ ጋር ኋላ ላይ ወስጄ ያሳይሻለሁ አንድ ፕሮጀክት ነበረ ልክ አስፋልት ዳር ላይ ነው እሱን ስንጀምር ገና ግራውንድ ነበረ እሱ ሳይት ግራውንድ ላይ ያለን ይሸጥን በ100% ክፍያ ነው ይሸጥነው ባለ 3 መኝታ 8 ሚሊዮን 9 ሚሊዮን ይሸጥነው እና ብዙ ሰው መጥተው እንዴት በዚህ ዋጋ ትሸጣላችሁ አትገነቡትም ሪል ስቴቶች አትታመኑም ብራችንን ይዛችሁ ልጠፉ ነው ማምን በጣም ብዙ ኮምፕሌንስ ይቀርብብን ነበር ኢቭን ማርኬቱ ላይ እንዴት በዚህ ዋጋ ይሸጣል ሳር ቤት ላይ አትገነቡትም እየተባለ ነበርና አይዲያችንን አንደርስታንድ ያደረገ ሰው ገዝቷል ግን ላይክ ጥርጣሬ ነበረባቸው ብዙ ጥያቄ ነበረባቸው ያልገዙ ሰዎች አልገዙ ያ ሳይት በሚገርምሽ ሁኔታ የዛሬ አመት ግራውንድ ላይ የነበረ ሳይት አሁን ግራውንድ ፕላስ 21 ስትራክቸር ጨርሰን ፓርቲሽን ጀምረናል እዛ ላይ ገዙ ሰዎች አሁን እጥፍ 16 ሚሊዮን ብር ሽጡ ተብለው ፍቃደኛ አይደሉም ሶ ያመለጣቸው ሰዎች በሚገርምሽ ሁኔታ እዛ ላይ ያልገዙ ሪግሬት ያደረጉ ሰዎች ያሁኑ አዲሱ ሳይታችን ላይ እየገዙ ነው ያሉት እኛ ምንድነው የምናደርገው ካሽ ሰበሰብን 5 ሚሊዮን 700 ሺህ ብር ሰበሰብን ቀጥታ ወስደን ኮንስትራክሽን ማቴሪያል ነው የምንገዛበት ትልቁ ሪል ስቴቶች ሌት የሚሆኑበት ርክክብ ላይ ግንባታ ላይ ሌት የሚሆኑት የኮንስትራክሽን ማቴሪያል እጥረት ሲኖር ወይ ማርኬቱ ላይ ኮንስትራክሽን ማቴሪያል ሲጨምር ነው ዶላሩ ጭማሪ ሲመጣ ማለት ነው በዛ ምክንያት ነው አንደኛ ግን ኮንስትራክሽን ማቴሪያል ገዝተን ስቶር ስለምናደርግ በአንድ አመት ውስጥ ግራውንድ ፕላስ 21 ስትራክቸር የትም ቦታ ላይ ተሰርቶ አይታወቅም እኛ ግን በደንብ ስቶክ በቂ ስላስቀመጥን ኮንስትራክሽን ማቴሪያል በአንድ አመት ውስጥ ጨርሰናል ማለት ነው አትዘሴም ደግሞ እዚህኛው ሳይታችንም ላይ እንደዚሁ ካሽን ሰበስብና 5.7 ሚሊዮን ብሩን ሰብስበን ኮንስትራክሽን ማቴሪያል እንገዛለን ቶሎ ፕሮግረሱን እንጨርሰዋለን ማለት ነው ሶ ያው ደንበኞች ላይ ያለውን ጥርጣሬ ክሊር ላድርግላቸው ብዬ ነው በደንብ እንገነባዋለን ቴምር ነው ሪል ስቴቱ ኮንስትራክሽን ካምፓኒው ቴምር ነው ከዚህ በፊት 6 ሳይቶችን ሰርቶ ያስረከበ ድርጅት ነው በጣም ታማኝ ድርጅት ነው ገንብተን ያው ሳር ቤት ላይ እናስረክባቸዋለን ማለት ነው አጋጣሚ ሳር ቤትን ባየው ደስ ይለኛል ቦታው ለመኖሪያ ምን ያህል ምቹ ነው የሚለውን ነገር ብናየው ደስ ይለኛል እሺ ደስ ይለኛል ያው ቢሮአችንም እዚሁ ሳር ቤት ስለሆነ ቅርብ ነው ወተን ዞር ዞር እንበል እንየው ከኮሪደር ልማት በኋላ ሳር ቤት ምን ትመስላለች የሚለው እሺ ደስ ይለኛል እሺ